ፍሬሽ ስለመጣሽ ይቅርታ። It's okay. ለነገሩ ይሄ መጨረሻ ቀጠሯችን ስለሆነ ከዚህም በላይ ብታረፍች ይጠብቅሽ ነበር። ምን ማለት ነው? ወላጆቻችን ለሰርጋችን እየተዘጋጁ እንደሆነ ታውቂያለሽ። በአስቸኳይ ልናስቆማቸው ይገባል። ለምን? ልንግባባ አልቻልንማ። እኔ ህሊናዬን ከዚህ በላይ ልሸውደው አልቻልኩም። እኔና አንቺ አብረን ከማደጋችን ውጭ ለትዳር የሚያበቃ ምንም ነገር የለንም። ምን እያልከኝ እንደሆነ ግን ታውቀዋለህ? አላገባሽም እያልከኝ እኮ ነው። ሰራ ድምፅሽን ትንሽ ቀነስሽ። Who cares? እኔ ነው እንደማንም ተራ ሴት አላገባሽም የምትለኝ? ስማ እኔ እኮ ሳሮን ወንድራት ነኝ። እሺ ሆኛ የመጨረሻ ውሳኔ ነው። አንቺ ሰሻት የለሽም? እሺ ምን አይነቷ እብድ ነች? አይ ሳራ ወይ ነገረሽ መሰለኝ። እና ገባ አልወድማ ደስ አይለኝ። እሰይ sorry እንዴ ግባ ክፈችልት ግባ ክርና መርፌ እኮ ነው መሆን የቀራሽ። ለምን ክላስ አትይዝም? አስተናጋጅ አልጋ ቁጥር 408ን ያዝላቸው። ግቡ እባካችሁ። ውስጥ ምንድነው? ቆይ ይቅርታ፣ በመጥፎ አጋጣሚ ተዋወቅን። ናቲ ይባላል፣ ጓደኛዬ ነው። ናቲ ይባላል። እንሸኛችሁ፣ ልብሳችሁ ተብላሽቷል። ፕሊዝ እባክሽ። አንቺ ለምንድን ነው እንደዚህ የምታይ? ብዙ እንደዚህ አትይኝ። አልወድም። ተሰር ለዚህ ማብረሽሽ እኔን እኮ ነው አላገባሽም እኮ ያለኝ። እንዴ አይኑን አውጥቶ እኮ ነው እንደዚህ ያለኝ። እኔን እንዴት የወንድ ራጅ ልጅ እንዴት አላገባሽም ይለኛል? እንዴ ጊዜው በደረሰበት ሰዓት እንዴት አላገባሽም ይለኛል? እኔ እኮ ያናደደኝ እሱ ነው። ደፍሮ መናገሩ እኮ ነው ያሳበደኝ። እኔ
እናንተ ለ36 ዓመታት አብረን ስንኖር አንድ ቀን የረባ ጸብ ተጣልተን አናውቅም። ተመልከት፣ ልጄን እድራለሁ ብዬ ዘመድ ሁሉ ከያገሩ እየደወለ ጭንቀቴን አብሶታል። ልጄ ግን ልጄን ንቆ አላገባሽም ነው። ግርማ ሳብድ ዝም ትለኛለህ? ዝም አልልም። ይህ ሁሉ ሐዘን ባንተ በወንድሜ ላይ ሲደርስና ልጄ ሌላ ሴት ሲያገባ ቆሜ አላይም። ጉዳዩ እኮ የሁላችንም ነው። አዎ እንደሱ በለኝ ግርማ፣ እንደሱ በለኝ። ኤዶምዬ ናውዲ ዘገየ ቸክ ያለሽ አይደል? እድሜ ለናንተ ማን ያስለምዶኝ? ምን እንደሚለኝ ታውቂያለሽ? አንድ ሰዓት ይገትረኝ ነው የኔ ቆንጆ 30 ደቂቃው ብቻ ጠብቂኝ። ናውዲ ግን እንዲያደርግም ለስተኛ ጊዜ ነው የምትሰጪው? በአመት 3 ጊዜ እሰጣለሁ። ምናልባት በእኔ ደም አንድ ሰው ይተርፋል። ደግሞ የሰው ልጅ እንደማትረፍ ምን የሚያስደስት ነገር አለ? ወደፊት ልጆች የማውረስ የሚፈልገው ሰብአዊነት ነው። የመጀመሪያ ልጅሽ ምን ቢሆን ደስ ይልሻል? ሴት። አንተስ? ወንድ ቢሆን አንጠላ። ታዲያ ምን ይሻላል? ሴት ነው። ሂዊና ናውድ ግን ፍቅረኛሞች ቢሆኑ ደስ ይለኛል። ባትያቸውስ? አንቺ ባትደሰችስ? ችግር የለውም እነሱ ይሆናሉ። እንዴ ሂዊ እኮ በጣም ወደዋለች። ሁለቱም ገብቶላቸዋል። ቆይ እንዲጣበሱ ትፈልጋለሽ? ሁለታችንም የራሳችን ሚሽን ይሰጠናል። ሚሽንሽን በሚገባ ትወጫለሽ። ናኦድና ሳሮን በቤተሰቦቻቸው አማካኝነት ሊታረቁ ነው። አንቺ ማን ነገረሽ? ናቲ ነገረኝ። ናኦድ ነግሮት። ሂዊ አትደብቂ፣ ናኦድን አፍቅረሻል አይደል? አፍቅሬያለሁ። ታውቂያለሽ? አዲ ነገር የሚመኘው አይነት ወንድ ነበር። ከቀን ወደ ቀን እየወደድኩት መጣ። እንዴት ሊሆን ይችላል? እሺ ላንተ ማን ነገር? ኤዶን ነው ነገረች።
ደግሞ ሽማግሌው ላልከው ለኔ ሳትነግረኝ እንደዚህ አታደርግ። ለምንድን ነው የማታደርገው? አንተ እንኳን ለሷ ለኔ ነግረኝ ታውቃለህ? አጭር ነገር እኮ ነው የተጠየቅከው። በቃ ህይወትን አፍቅራታል አላፈቀርካትም? ናቲ እኔ ፍቅር አላውቅም፣ ግን በዚህ ሰዓት ህይወት ለኔ ደስታ ይጠግነች። አብራን ስትሆን ሳዋራት ሁሉ በየሰዓት ነፍሴ በሐሴት ትሞላለች። ይህ ፍቅር ከሆነ አፍቅሬያታለሁ እኮ። ታዲያ እንደዛ አትልም? እኔ ውስጡን የሚደብቅ ሰው አሉት ደስ አይለኝም። እላም መመሰጥህን አቁምና ሄደህ ዱብ ዱብ በል። ለምን ልታገቢ መሆንሽን አልነገርሽም? ማ እኔ ህይወት አትቀልጂ። እስኪ እኔን ያልሽኝ ጥያቄ መልሽልኝ። ታፈቅኛለሽ? እኔ ራሴን ስሜት ልግለጽልሽ። ቢያንስ ይሄን አውቀሽ የፈለግሽውን ብትወስኝ አይቆጭኝ። አንቺን በጣም ወድሻለሁ። ታንዳ ያለና ናቲ ምንድነው የነገርካቸው? ምን ማለት ነው? ስለደው ምን ማለት ነው? ሀሳብ ነው። ናውድና ታይምናችን እንዴት እንደሚሆን እሱ እኮ ሞተች እንኳን ቢሉት ይመጣል እንዴ? ጾም አይመጣም። እንዴት ነው የማይመጣው? ይመጣል እንጂ። ለምን አልፈተናችሁ? ምን አይነት ፈተና? የሆነ ነገር ብንሆን ይመጣል ወይስ አይመጣም? መጀመሪያ ማን ጋር እንደብል ናውድዬ ጋር ግን ዛሬ መጨረሻችን ነው። ሄሎ ሄሎ ኤዲ። ሄሎ ናውድ፣ የት ነህ? ስፖርት ነኝ። ሰላም ነው? ሂዊ ከደረጃ ወርቃ እግሯን ተሰበረች። አሁን ልትነግረኝ ትችላለች? አይ አትችልም። ኦኬ እሺ፣ መጣሁ። እሺ ምን እናድርግ? ሻርፕ ነግሽ ላይ ጠምጥሙ እግሪ ላይ ና ይቅርታ ሳሮን፣ ቸኩያለሁ። ማለት እኔ እዚህ ቆሜ አንተ ልትሄድ በጣም ደደብ ነህ ባስተርድ። ሳሮን ለምን ስርዓት የሚባል ነገር አይገባሽም እንዴ? እኔ እኮ እንዳንቺ በሰዎች ፊት ላዋርድ እችላለሁ። አክብሬሽ ነው። ክብር ማለት ክብር፣ እሱን እኮ አንተ አታውቀውም። ታስቂኝ ሳሮን። እኔ አንቺን ከልጅነትሽ ጀምሬ ነው የማውቅሽ። ስርዓት የሚባል ነገር አልፈጠረብሽም። ሌላ ድጋሚ እየተከተልኩ አፌን ከፍታለሁ ብትይ ታባት ሞት አስቀይምሻለሁ። ቴክ ኬር። የማንም ልቅምቅም የሰው ልክ አያውቅም። እሺ ቢያውቅም አይጠነቀቅም። ናት ጋር ደግሞ ልጆ
አቤት እዩ ሄሎ ናቲ የት ነህ ስፖርት ቤት ኤዶም ከደረጃ ላይ ወደቀችና እንድትመጣላት ነበር ወይ አበሾች ኧረ ተው እንሻሻል በእናታችሁ ተው ምን አለበት አሁን እግሯን ተሰብራለች ብሎ ከመደወል ሐኪም ቤት ይዘሻት አትሄጂም እኔ ወጌሽ አይደለም ምን አደርግላታለሁ እዩ በእናትሽ ራስሽ ይዘሻት ሂጂ እኔ እዛው እመጣለሁ ማን ታሙ አግስቴ ነች እንዲሁ ዝም ብሎ ከመሬት ተነስቶ ያማል ወይ አንደኛው አንዱ ቢገላግላት ይችላል ሄሎ ናት የት ናችሁ ሙዚየም አደባባይ ነኝ እሺ እንዴት ተጎዳሽ አይዞሽ ሶሪ በቃ ፍጥነው ወደ ሐኪም ቤት እንሂድ ሐኪም ቤት አያቴ ጎበዝ ጌሻ አያቷ ጎበዝ ጌሻ ናቸው ነው ዲዩ ወደ ቤቱ ሰደኝ እሺ ቀስ ብለሽ ለመንሳት አልችልም እንደምንም ቀስ ብለሽ ለመንሳት ሞክሪ አልችልም እዛ በኋላ እኮ ነው ያቅፍሻለሁ አዝልሻለሁ ስማናት ነውት ከደወሉ ስፖርት ቤት ነበር በላችሁሽ ደሞ አንተም ሆነ ስፖርት ሰራ ነው የምትባል ስፖርት ተሰራ ሙሉ አዳሪ ያቺ ባለፈው ማገኘዋት ምናምን ነገር ያልኩልሽ ከሷ ጋር ተመቻችንና የሚገርም ምሽት ነው ያዛለፈ ስማ የደሞ አበላት አራ ዞሬ ማያትም አይመስለኝም በእግዚአብሔር ምትገርም ልጅ አንተ ስማ ምን እንደ ሬዲዮ ስም ብለህ ተሰማኛለህ አታወራም እንዴ አንተ ብራምባር ሰበረሉ አትልም ለኔ ለጓደኛ ሄሎ አንተ ውሻ እኔ ኤዶም አይደለም እሰራልሃለሁ ምን ሆነሃል አክስቴ ሞተች እንዴ ምን ሆነሽ ነው አንቺ እንዴ አክስታ አይደለም እንዴ ወይ ዝም በይ በቃ እኔ ያለ ቦታው ገብቶ ዘው የሚል ሰው አልወድም እሺ ደስ አይለኝም
ምን ሆነች? ወይኔ ግሪናቲ ወይኔ ልጄን በሞትኩት አምጣት ግቡ አይዞሽ ናኦዲ በቃ ሄድ አያቴ ስታሽን ደግሞ ድናለሁ እሺ ደውዪ ሰላም አለይኩም እሺ ደህና አይደል ልጅ ችግር ካለ ደውዪ እሺ ደውላለሽ አያቴ ሙዚቃሽ መጣ አያቴ መጣ እሱንም ላስደርሰው እሺ ሌባ እንኪ ጫማና ቦርሳ ረስተሽ ከሄዱም ጋር ተፎካክረን ያሻው አኮረፍከኝ እንዴ በቃ ይቅርታ ከማሚ ጋር የምትተዋወቁበት ቀጠሯችን ነገ ነው እንዳረሹ ስጣፋጭት በጣም ወድሻለሁ እኔ ደግሞ በጣም እጠላለሁ እንኳን ያገኘ ለብርቱ ጉዳይ ይፈልጋል ስልክ ቁጥርን ጻፍና አስተኝ ይቅርታ ሁኔታው ትክክል አይደለም ሰላም አይደለም እንደባባ አይደለም ልጅ ጻፍከው ለውላለሁ ቀጠሯችን በሚስጥር ይሁን ህይወቴ እንዳታውቅሽ ሰላም ልጅ ሰላም አደኛዬ ተበላው አንተ ናውድ ረፍ ገደልከኝ ስማ ሴት የምትባል ቦታ አልደርስም ከሆነ በኋላ እንጂ አንተ አመከኝ እሙዬ በእናትሽ ይኸውልሽ ነይ በእናትሽ አስገቂ ኧረ በእናትሽ ልቀቅ ቴንክ ዩ እሺ ደግሞ እንዴት ነው የምታምሪው ሄሎ ወይ ሄቤ ጓደኛ ግን የሚያደርገው ልክ ነው አዎ እኔና አንቺ በእነሱ መሃል አንገባም ሄቤ ነው እሺ ኤዶምዬ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ የምን ዱብዳ ነው
ምን ነው ፈጣሪ በማልችለው መጣ ማሚ አባዬ መጣም ብለሽኛል ነበር እንዴ? ነገ ነበር ገባለ ያለኝ። አስተለኝ ነው አላችሁ። ሰላም ኖርሽ? በእግዚአብሔር ባንኮክ ስራ እንዴት ነበር? ቆንጆ ነበር። እንግዳችን ግን አላስተዋወቃቸውኝም። ህይወት ትባላለች። የናውዲ ጓደኛ ናት። ጓደኛ? ምን አይነት ጓደኛ? አባዬ ህይወት ፍቅረኛ ነች። ደህና ጨዋታ አልፈልግም። የኔ ልጅ ልምከርሽ፣ ጊዜሽን በከንቱ አታጥፊ። አዝናለሁ። ናውድ በፍጹም ያንቺ ባል ሊሆን አይችልም። ባይለም እንደዚህ ትሆናለህ? ምን ነው ግን ለገና ቦለታ ታስራ እኔ ሳሎን እንዳገባ አስበው ከሆነ ተሳስተሃል። ይታም ቢፈጠር ሳሎን አልገባም። አባትህ እኮ ነው። እኔን ነው እንደዚህ የምታናግረኝ? ስማ፣ እኔ በውለታ ታስራ አይደለም። አየህ፣ ትልቅ ሰው መነሻውን አይረሳም። እኔ እዚህ ለመድረሴ ትልቁን ድርሻ የተወጣው የሳሮን አባት ነው። ደግሞ ደረጃህንም ክብርህንም የምትመጥንህ ከልጅነት ጀምሮ የምታውቃትን ሴት ነው አግባ ያልኩህ። አብር ማደግ ብቻውን ፍቅር ሊሆን አይችልም አባዬ። ይህ ውሳኔ ግልጽ ነው። ሳሮን ስለማላፈቅራት አላገባት። ናውድ፣ እኔ ማፈቅረው ህይወት ነው። ይህን ፍቅር የምትለውን የዛን ጨዋታ ወደዛ ተወው። ካንተ ብዙ ኃላፊነት ይጠበቅብሃል። ይህን ጨዋታ አንትተህ እኔ የምልህን ስማ። አባቴ ወደድም ጠላም እኔና አንቺ እንቀባለን። እሱማ ትስሽ። አባት ግን ምን ፊት አልነገራችኋል? ልጄ አንገቴን አስደፋኝ። ደግሞ እናያለን። ሳሮንን በግዱ ያገባታል። እንዴ ካልወደዳትሳ? ቆይ ደግሞ በዚህ ዘመን ግድ ብሎ ትዳር አለ እንዴ? ከመጀመሪያው አልስማማም ብሎ አይናገርም? ግርማ መጀመሪያም ቢሆን ያንተን ቃል አክብሮ እንጂ እንደማይወዳት ታውቃለህ። ሳሮን በጣም ጸባይ አስቸጋሪ ማትጨበጥ ልጅ ናት ብሎ ነግሮኛል። እሺ ልጅ ከአቅሙ በላይ ሲሆን ምን ያድርግ?
እንደውም በእኔ እምነት ውሳኔው ትክክለኛ ነው። የሰርጉ ቀን ተቆርጦ ወዳጅ ዘመድ አውቆት ሰውየውን ኪሳራ ውስጥ ካስገባ ነው በኋላ ይሄ ነው በጊዜ ማለት ላንቺ? ይቅርታ ተሸፍ ይቅርታ ቦርሳሽ መፈተሽ አለበት። ይቅርታ የስራው ጸባይ ስለሆነ ውይ የስራሽ ጸባዩ ደስ ሲል የገባውን ሁሉ መፈተሽ የሰው ቦርሳ እያዩ ውስጡ ባለው ብርና ማቴሪያል ቅጥል እያሉ ስራ። አሁንስ የኔ ኑሮ አይተሽ እንደው እርር አላልሽም? እኔ በጣም ደስተኛ ነኝ። ያለስ መስራት አላደኩም። ለማንኛውም ለግቢ ዳንነት እስቲ ዞር ዞር በይ። ጠበቃ ስማ ወይ ውሻ መጣች። ናቲ ፕሊስ ምን እንዳትላልሽ አልተቀም። በምን አርፌ እቀመጣለሁ? አርፌ እጅ ሞልጫታለሁ። አቤት አንቺ ከልጅነትሽ ጀምሮ እኮ ነው የማውቅሽ። ነጭ ባርዛፍ በድኝ በጉቶ ባሪቲ ካልታጠንሽ ዓለም ገማች አልነበር እንደሚባለው? አንተን ማን ጠርቶ ነው የመጣው? እኔ እኮ የፈለኩት ናኦድን ነው። አንቺስ ማን ነው ፈቶ የለቀቀሽ? ናኦድ ስፖርት ላይ ነው። ስፖርቱ ባላይ ደርስበታል። እኔ ፈልጌዋለሁ። ጥራው። አንተ ማን የሚሉ ጠበቃ ነህ እንዴ? ለምንድን ነው በእኔና በሱ ማለት የምትገባው? እኔና ናኦድ እኮ ከጓደኝነት አልፈን ወንድማማቾች ነው። የሆነሽ ፌንጣ ለው ላይ ፊት ስትል ቆመ የሚያመስልሻል? ፌንጣ ለምን ነብር አሉን? ምን አገባ? አልወድማ ደስ አለኝ። ለታችሁ ነው እሺ እንሰራላችሁ። እሺ ንገረው። እሺ እሺ ነግሯለሁ። እሺ እንደዛ እንዳልቀለድኩበት አሁን እንደዚህ ይሆንብኝ። የማንም መንገደኛማ ፍቅሬን ስትቀማኝ ዝም ብዬ አላት። ይሄ ማለት ነው። ቆይ አንቺ ልቅምቃሚ ማንነቴን አሳይሻለሁ። ከናኦድ ራቅ፣ አለበለዚያ እገልሻለሁ። በዚች አቅምሽ ነው እንደዛ ስትንጠራሪ ነበረው?
ስለዚህ ነሽ ደክሞሽ ነው እሺ እሺ በቃ እንሂድ ወደ መኪና እንግባ እንበላችሁ Thank you ህይወቴ ናውዲ ህይወቴ ማቱልብ አንተም ማጣት አልፈልግም አንተስ ካንተራው ማር ተነሳ ለስም ብለሽ ተኝ ነኝ ፋዘር መጥቷል ቶሎ በል ተነሳ እንዴ እስካሁን ለምን ነገርሽኝ ታዲያ ወይኔ እናቴ ቅሌት ወይኔ ቅሌት ሩት ምንድነው እሱ አይታይህም ውሻ ነው ውሻ ነው አልተለቀም እኔ እኮ ውሻ እጠላለሁ እንጂ ከነካኝ አለቀው ታታሲው አልመሸም ብርድ አለ ንፋስ አለ ይግባ ግባ እሺ እሺ ለምን አታስሩ ብሩት ምን ያርክሽ ነው ሌላ የሚታሰር ውሻ ምን ለማለት ፈልገሽ ነው ሌላ ውሻ አዎ ሌላ ፌክ ውሻ አንተ ነህ ሄዶ ምን ልታረጊ መጣሽ እዚህ ይሄ ያክስቴ ቤት ሩስ ደግሞ ያክስቴ ልጅ ነች እዚህ የመጣሁት ደግሞ የውሾች ውድድር ቀረጻ ስላለብኝ አንቺ ሄዶ እኔ እናቴን ውሻ አዎ ውሻ ነው ይሁን ውሻ እኮ ታማኝ እንስሳ ነው ልሁን ውሻ ልሁን እንኳን ሰው ብለሽ አልሰደብሽኝ ውጪ ምንድነው እሺ ውጪ ሩት ታውን ለመልእክት ተዘጋጂ አረ ሩት ከዛ በፊት ትልቁ ውሻ የሚያስተላልፉት መልእክት ካለው እድሉን ልስጦት አመሰግናለሁ ሩት ወንድም የለሽም በእግዚአብሔር አስወጡኝ እንዴ ውሻ ወንድም የለኝ እኔ እኮ ለእናንተ ብዬ ነው ለራሳችሁ ለክብራችሁ ብዬ ነው እንጂ ይሄን ውሻ ሲጣርግ ደፋሉ ወይ እሱ ሲጣርጎ ይገለኝ ይችላል በኋላ ጸጸቱ ለእናንተው ነው አልበር እንዳሞራ ሰው አርጎ ፈጥሮኝ ጅማታው ጊዜ ናት እንደ ከዚህ ሁሉ ለምን አትቀመጥም ውሻ ምን አይነት እብደት ነው አሁን ደሳልሽ እንዴ በጣም ልክስክስ ወንዶች ሁሉ አለቀላቸው ወይ ፍቅር የት ነሽ ግቢ ግን ከኤዶም ጋር ወደ አና ቦታ ልንሄድ ነው ታውቃለህ ኳኛው በጣም ብዙ ጊዜ ሆነኝ ጓደኛሽ የምታደርገው ነገር ግን ትክክል ነው ለምን እንደዚህ ትላታለህ ተዋት ነው አልፈልግም እንደዚህ እንት በእነሱ መሀል አያገባንም ብላል ስለዚህ ምንም ልትናገር አትችልም ባይ ዘ ዌይ ጓደኛ እንደዚህ ፈራ አይመስለኝም ነበር
እሺ ቻው ቻው። እሺ ቻው። ጀንበሯ ልጠልቅ ነው። የቀን ጨለማ ሊወርስ የቤታችን ደስታ ከመሰረቱ ሊናር ነው። አባባ አልገባኝም። ባይገባ ይሻል ነበር፣ ግን ወቅ አንተንም በጣም ይመለከታል። ምኑ? ምንድነው ነገሩ? የኔ አበባዬ በቀደም ራሷን ስታ ሐኪም ቤት ወስደናት እንደነበረ ታስታውሳለህ? አዎ፣ ሐኪሙ ምንም የለባትም ብሎ እንደተመለስን አስታውሳለሁ። ህመሟ ለሷ በቀጥታ የሚነገር አልነበረም። ሲነግሯት ደንግጣ በዛው እንዳትቀርብኝ ብዬ ሰግቼ እንዳይነግሯት ከሙያ ህጋቸው ውጭ እግራቸው ስር ወድቄ ለመንኳቸው። አበባዬን የልጄ ምትክላታ ነው። የልጄ ምትክላታ አበባዬ በቅርብ እንደምትሞት ነገሩኝ። ልጄ ትንሽ ከወራት የዘለለ እድሜ እንደሌላት ረዳኝ። በቅርብ እንደምትሞት ነገረኝ ልጄ። አይሆንም አባባ፣ አይሆንም። ህይወቴ በዚህ ሁኔታ አትሞት። አይሆንም። አውቃለሁ ህይወቴ ለሁላችንም ደስታ ፈጣሪ ነበረች። የመጣውን ከመቀበል ውጭ ምን አማራጭ አለ? አባባ ፈጣሪ ዝም ብለህ ለምንሆት እንደዚህ አይበሉም። ህይወቴ እኔን ጥላ አትሞት። እንዴት አንድ እድል አንድ አማራጭ እሷን ለማትረፍ ምክንያት ይጠፋል። አይሆንም። እኔ ይህንም በፍጹም አምኜ መቀበል አልችልም። አባባ ህይወት እኮ ለእኔ ህይወት ነች። ይልቅስ ልጅ ተረጋጋና ሐኪሙ እንድጠነቀቅላት የነገረኝን ልነግርህ ነው የጠራው። እሱም ከከባድ እንቅስቃሴ፣ ከጭንቀት፣ ከግብረ ስጋ ግንኙነት፣ ከውሃ ዋና እንድትጠነቀቅ። ዋና? ከኤዶም ጋር ወደ አና ቦታ ልንሄድ ነው። ከኤዶም ጋር ወደ አና ቦታ ልንሄድ ነው።
አባይ ትንሽ ተናገረኝና በእኔ ምክንያት ነው አይደል? አካባቢ ለቀን ውጭና እሺ ቆይ ናዲ አታምሩ Thank you ናዲ ወይ ጸባይ ካለህ እንደዚህ የምታምር ልጅ ወልደልሃለሁ ምረጥ ወንድ ነው ሴት የምትፈልገው ሴት ሴት ለምን አንቺን ትከንትቶኝ እንዴ እኔ ትጂኒ ነኝ ምትክ የምትፈልገው የትም አትሄጂም ለደቂቃ እንድትለይኝ አልፈልግም ህይወቴ ለደቂቃ እንድትለይኝ አልፈልግም ለደቂቃ ሄሎ ናዲ ገባ አዎ ገብቻለሁ በሰላም ገባ በሰላም ገብቻለሁ ታውቂያለሽ ስትለይኝ በጣም ትናፍቂኛለሽ ታዲያ ማን ይዳለ በዛው አጠልፈኝም ነበር ታዲያ ዛሬ ለምን ለራት አልጠልፍሽም በእናትሽ ወይ ግን እኮ መሽቷል ናቲን ይዞ መጣና በዛ ከኤዶም ጋር እናስታርቃቸዋለን ሂዊ ፕሊዝ ተስማማሻ Thank you.
ትሰሚያለሽ? ለራስሽ ብዬ ነው። እኔ ስሜት የለኝ ይመስልሻል? ሐሳብን በየቦታው ብትል ለምን ስለ ስሜት ትጨነቃለህ? አንተ አይደለህም ጥፋተኛ፣ እኔ ነኝ። ይቅርታ። ራስሽን ብቻ አትስሚ። እኔ አንቺንም ቤተሰቦችሽንም አከብራለሁ። ያለነሱ ፍቃድ በምንም ሁኔታ አብሬሽ ላድር አልፈልግም። ሂዊ እቺ ጋር ማደር ለኔ ዓለም ነው። የኔ ቆንጆ ክብሬን ስጠብቅልኝ ያሳጣህ መስሎኝ ያስቀየምኩ። በቃ ይቅርታ። ሁሌም በፍቅር እጠብቅሃለሁ። እኔ ጋር ማደር ጠልቼ አይደለም። በቃ ይሄ ነው ምክንያት። ታዲያ እስካሁን ለምን አልነገርከኝ? ምን ነው ልንገርህ፣ እኔ ራሴ አምኜ ለመቀበል እኮ አቅቶኝ። በጊዜ ስለነገርከኝ አመሰግናለሁ። እኔ መካሪ ነኝ። አንተ በቃ እሷን ከገደልካት የለም ስንቱ ይሞት ሰው እያለ እኔ ህይወትን አልወዳትም። እኔን የሚደብቀው አውድ ክፉ ነህ፣ ክፉ ነሽ። ኤዶም እኮ በጣም ነው የምትወደው። ፕሊዝ ካሁን በኋላ ባታስቀይማት ጥሩ ነው። ደግሞ መልእክትን አደርስልሃለሁ። ስህተትህን ስላመንክ በጣም ደስ ብሎኛል። ቴንክ ዩ ኒኮል። በቃ እኔ እዚህ ጋር ልመልስ። ጋይስ እንደምትመጣ እርግጠኛ ነበርኩ።
አንቺ ሰይጣን ምንድን ነው ያደረግሽው? እሱንም አይታት አይደል የመጣው? እሺ ፊቷ እንዴት ነው? አምሮባታል? ደሞ ስማ ካንተ ጋር መሆኗን ካላቆመች ገና ሁለት አይኗን ነው ጎልጉዬ ማውጣት። ስሚኛለሽ? ነኝ አንቺ ነኝ ጎልጉዬ ማውጣልሽ። እናትሽ ወልዳሻለች። አንድ ብለሽ ጫፋው ንኪያት። ጣፋሻለች። ምን አይነት ስርዓት? ቤቴ ድረስ መጥተህ ልጄን ትበታታለህ? ይታወቃል ግን ክብሬን ደጋግመህ እንደረገጥከው። እኔ ማንንም ክብር አልረገጥኩም። የምታስከብር ልጅ አልወለድኩም። ምን ጉድ ነው የምሰማው? አንተ ነህ ያደረከው? እንዴ ግርማ ተናገር እኮ ነው የምልህ። እውነት የኔ ልጅ ይሄን አደረገ? ተረጋጋ እንጂ ግርማ፣ ለምን እንደዚህ ትሆናለህ? ምንም ተረጋጋው? ለምን አትረጋጋ? በገዛ ቤቷ ውስጥ አባቷ ፊት እጅህን ታነሳለህ አንተ? ወይኔ ግርማ አዋረድከኝ። አባዬ እሷ እኮ ነች ጥፋተኛ። እሷ እኮ ነች ጥፋተኛ። አሁን ዝም ብሎ ወጣ። ይኸውላችሁ በሽታው ኦርቲክ አኖሪዝም ይባላል። የተጣራን ደም ከልባችን ወደ ተለያየ የሰውነት ክፍላችን የሚወስደው የደም ቧንቧ ያለ መጠን መስፋት ሲሆን በአስቸኳይ ወደ ውጭ ሄዳ በቀዶ ጥገና መጠገን አለበት። ያ ካልሆነ ግን አኖሪዝሙ ሳስቶ የደም ስሯ ከተቀደደ ትሞታለች። እሱን ተረዳን። ግን በምንም ምክንያት ይሁን ህይወትን ለማትረፍ የግድ አንድ እድል ያስፈልጋታል። የግድ አንድ እድል። ዶክተር ህይወት አትሞት። ናኦድ ዛሬ ወይም ነገ የሚፈጠረው ነገር አይታወቅም። በዛ ላይ ውጪ ሄዳ ትታከም እንኳን ቢባል የመትረፍ እድሏ ከ105% ብቻ ነው። 1% ግን ህይወትን ለማትረፍ የቻለውን እንሞክር እባክህን ዶክተር። ሌላው ደግሞ ምን አለ መሰላችሁ? የህክምና ወጪ በጣም ከባድ ነው። ቢያንስ ወደ $180,000 አካባቢ ያስፈልጋቸዋል። በእኛ ስንት ነው? 3.5 ሚሊዮን ብር አካባቢ ማለት ነው። ከየት ይመጣል ሄዶ? ወይኔ ልጅ አባባ ቆጥሮ እንኳን ቢሆን አልገ ገንዘብ ይሄንን ያለ ህክምና ከየት ይመጣል? እኔን ልጄ ህይወቴ ያንቺን ሞት ለኔ ያድርገው። እና ፈልገሽ ሳጨርሺ በልጅነትሽ ምን ነው ኃጢአት የበዛ? ምንድን ነው የምሰማው? አያቴ ህይወቴ መጣሽ? ምን ቆንጆ ነይልኝ። ነይ ቁጭ በይ እናቴ፣ ልጄ ፍቅሬ። አያቴ ማስመሰል ያምርብሽ። ማን ነው የሚሞተው? ምንድን ነው የተፈጠረው? እኔ ሰሞኑን አይታችሁ ምንም አላማረኝ። ናኦድ ዋኔ ከለከለ ለዚህ ግሩኝጂ ዝም አላችሁ።
አያቴ ጨክናችሁ አይናችሁ እያየ አፈር ልታለብሱ እኮ መኖር እፈልጋለሁ። አያቴ አልሞትም። ትሞችም የኔ ልጅ አልሞትም። አያቴ ትሞችም ትሞችም ልጄ። ዶክተር ትሞታለች ስላሉ አያቴ አልሞትም። አትሞችም ልጄ። ዶክተር ዋና ባለ ድክልክ ሄሎ ናድ፣ የት ደረስክ? ደርሻለሁ። እንዳትገባ ያልካት እንዴ? ልትዋኝ እኮ ነው። ቶሎና። አሁን እሷን እየቀየረች ነው። እኔ በእናትሽ እንዳትገባ ያልካት። ደርሻለሁ። መጣሁ እኮ። እሺ ቶሎና። ፕሊዝ ሄዲ ፕሊዝ። በእናትሽ ይቅርብሽ። ምን ሆነሽ ነው? ለምንድን ነው የማትገባው? ይሄ መጥፎ ቆሮ ይገልሻል የኔ ቆንጆ። በእናትሽ በእናትሽ እገባለሁ አልኩሽ። ሰው የሚልሽ ለምን አሰሚው? አንቺም እንደሞት ነው የምታስቢው? አትሞችም፣ ግን መጠንቀቅ አለብን። እንዴ ሰው እንዴት እንደዚህ ጤነኛ ሆኖ ይሞታል? ይህን እስቲ በጣም እኮ ጤነኛ ነኝ። በእናትሽ በእኔ ሞት ይሄ ነገር ይቅርብሽ። አትፍሪ። እሞትም እንደሆነ አያዋለሁ። ሄዊ
ቦርዱ ሪፈር ጽፎላታል። ሆኖም ግን እጅግ በጣም አደገኛ ሁኔታ ላይ ነው ያለችው። ከዚህ ውጪ ምንም ልላችሁ አልችልም። የምትችሉትን አድርጉ። ምንድነው ናውዲ? ንገረኝ እንጂ ማይ ወይ አባዬ ፍቅረኛ የባልካት ልጅ ህመም ምክንያት 3.5 ሚሊዮን ብር እንደሚያስፈልግህ አውቄያለሁ። አዎ አባዬ እንድትረዱኝ እፈልጋለሁ። በጣም ብዙ ብር ነው። አሳክማታለሁ። አይዞህ ትድናለች። ልጄ በደንብ ስማኝ። ይህን የማደርገው ግን ሳሮንን ስታገባ ብቻ ነው። አንተ ይህን እናደረክ ማለት እኔንም ከህሊና እስር ቤት ነፃ አውጣኝ ማለት ነው። ወንዲራድን ከማሳዘን ይህን ብር ማጣት ለእኔ በጣም ቀላል ነው። ስለዚህ ምርጫውን ተጠቀምበት። ምን አይነት ምርጫ ሰጠኝ አባዬ? ምናልባት አንተ ባልከው ብስማማና ያልከውን ባደርግ ህይወቴ ህመሟን እንኳን ብትድን ከህደፌ ይገላል። ፍቅሬን እንኳን በህይወት እያለች ሙታን ቢሆን አልከዳት። ከረዳኸኝ ዝም ብለህ እርዳኝ። ምርጫ ሰጥቻለሁ። ግርማ በእውነት ልጄን እንደ ልጄ አይተህ ጭንቀቷን ተረድተህ ስላሰብክላት በጣም አመሰግናለሁ። ነገር ግን በነገሮች እርግጠኛ ነህ? በሚገባ። አየህ፣ ይህን ያህል ገንዘብ ከኔ ውጭ ከየትም ሊያመጣ አይችልም። ስለዚህ የግድ በምርጫ ይስማማል። እዚህ ላይ ግን አንድ ሐሳብ አለኝ። ምንድን ነው ሐሳቡ? እንስማ። እኛ በእርግጥ እንዲጋቡ ማድረግ እንችል ይሆናል፣ ግን አብረው በፍቅር እንዲዘልቁና ናኦድ ለእሷ ጥሩ አመለካከት እንዲኖረው ሳሮን በዚህ ሰዓት ከጎኑ ሆኗ ብታጽናናው መልካም ይመስለኛል። በጣም ጥሩ ሐሳብ ነው። ናቲና ሄዶ መኪና ይሽጡልኝ። ሁላችንም የምንችለው እናድርግ። ችግር የለውም። በተቻለ መጠን ሁላችንም እየተንቀሳቀስን ነው። እኛም ለሚዲያ ስለነገርናቸው እነሱ የተወሰነ አስተዋጽኦ አድርገው። ልጅ ይህን የምናደርግበት ጊዜ ይኖራል ብለህ ነው? ባባ ይህን በማለት ጊዜ አናቃጥልም። ብቻ ሁላችንም የምንችለውን እንሞክር። ሰላም ነው። እሺ ልጅ ፈጣሪ ጥሎ አይጥለን፣ ይረዳናል። የ21 ዓመቷ ወጣት ህይወት ተካ በፍጥነት ወደ ከፍተኛ ደረጃ የተሸጋገረ ጽኑ ህመም
አድሮባታል። የሐኪሞች ቦርድ ባረጋገጠው መሰረት ወጣት ሕይወት ተካ ወደ ውጭ አገር ሄዳ እንድትታከም ቢወሰንም ለሕክምናዋ የተጠየቀውን ወጪ የቤተሰቦቿ አቅም ስላልቻለው የእርዳታ እጃችሁን ትዘረጉላት ዘንድ በሕያው ፈጣሪ ስም ይማጸኗችኋል። ልባችሁ የፈቀደውን አድርጋችሁ የልጃችንን ልብ አድኑልን። ቤተሰቦቿ ወይ ማይ ልትወጣ ነው? ቁርስ አትበላም? አዎ ቸኩያለሁ። እንግዲህ ይችላል። Thank you. ያው ምክንያት ሰጠበት። ይሄ ነገ ነበር ነው 500 ብር ከየት አመጣ? ባደራ እኔ ጋር የተቀመጠ ሳንቲም ነበር። ለና ሰዎቹ ቢጠይቁስ? ሲጠይቁኛ ተሰርቶ ይከፈላቸዋል። ምን አይገሉኝ? ጋይዱ 50 ሺህ ሰላም ሳራ። እንካይዞ ለአንዳንድ ነገር ይሆናል ብዬ ነው። ሰባት መቶ ሺህ ብር። አንተ ደግሞ እዚህ ላይ ምን አገባ? በዚህ ሰዓት ብር ሲመለስ አልወድማ። ደስ አይለኝ። አንድ 1.5 ሚሊዮን ብር አግኝተናል። ከዚህ በላይ ግን ለማግኘት አልቻልንም ዶክተር። ግራ ቢገባልና ማክረ መጣ። ፍቅር
ብቻ ነው ከአንጀቴ ከልቤ በጣም ወድሻለሁ ደግሞ የሰው ልጅ እንደማትረፍ ምን የሚያስደስት ነገር አለ? ንግሥት እመቤቴ የመኖሬ ትርጉም እስትንፋስ ሕይወቴ እሷን ከወሰድካት እንደነሳኝ አውቃለሁ አባዬ። እኔም በጨዋታ በመጣ አዎ ዳግም ፊትህ ቆም ምን ጨርሱ ምንም ላደርግላት ምንም ልፈጥርላት አልቻልኩም። ሕይወቴ እኔ ያየ ልታመልጠኝ እባክህን አድርግልኝ አባዬ እባክህ እባክህን አድርግ እባክህን አባዬ ሕይወቱን አድንልኝ። አትነፋረቅብኝ። ምርጫ ሰጥቻለሁ። ምን አይነት ጭካኔ! እኔ ከእሷ ውጭ ሕይወት የለኝ። እንግዲያውስ የኔም ውሳኔ ያው ሳሮን አባት እኮ ለልጁ ደስታ ሲል ነው እንደዚህ የሚሆነው። ለምን በእኔ እንደዚህ ትጨክናለህ? እሺ በቃ ያንተ ውሳኔ ከሆነ እኔም ያለ ሕይወት መኖር ስለማልችል አይኔ ሕይወት ሞት ከማይ ራሴን አጣለሁ። አታስፈራራኝ። አንተ እንደምታስበው ራስን ማጥፋት ቀላል አይደለም። ምንም ቢፈጠር ከአቋሜ ዝንፍ አልልም። አባባ አንተ የፍቅር ጉልበት አልገባህም። እኔ ስለ ፍቅር ደስ እያለኝ ነው። አንተም በዚህ እንደምትደሰት አውቃለሁ። ለሁሉም ግን በጣም ወዳለሁ። ፍቅሬን ከነጠቀኝ ከለየኝ ከሷ ሆኜ ቁምሬ አባዬ እኮ ለእኔ ነፍሷ ለመስጠት አትሳሳም። ታዲያ እኔ እንዴት እሳሳለሁ?
እባክሽ ባዶ ሽጉጥ ነው የሰጠሁት። ባዶ ሽጉጥ ሲሆን ለምን ትሰጠዋለህ? በጣም ታገስኩሽ። አንድ ልጃችንን ናውዲን ቆይሽ ምን እስኪሆን ነው የምትጠብቀው? ደስ ቢሆን ለአንድ ልጃችን እንዲህ አይነት ጭካኔ ከየት ነው ያመጣኸው? ናውዲ ወይ ማቱልብ አንተም ማጣት አልፈልግም። አሁን አንቺ እኮ መንቀሳቀሳችን ይችላል። ህይወት እባክሽን አትጩሂ፣ ትደክሚያለሽ። ይቅርታ አንዴ ውጭ ትሆኑላቸው። ናውዲ አስጨነቅኩ አይደል የኔ ጌታ? ቀድሜ ልትሞት ፈጣሪ ፍቃድ ጸጋ እንቀበለው ነው። ህይወቴን ለዚህ አትበይ። አንቺ አትሞች፣ አንቺ ሞታሽ። እኔ በፍጹም መኖር አልፈልግም። እኔ በፍጹም ህይወቴ
ናኦድ አንተ የኔን ደስታ አጨልመህ ለደቂቃ በደስታ አትኖር ህይወትህን አጨልማታለሁ የሚደረገውን ሁሉ አድርገን ህይወትና ትፋት ውጪ ሄዳ ትታከም ውጪውን ነው ይሸፍናለሁ አቶ ግርማ አዝናለሁ በጣም ረፍዷል ካሁን በኋላ የምትረፍ እድሏ እጅግ በጣም ጠባብ ነው ምንም አይነት እንቅስቃሴ ካደረገች የደም ስሯ ራፕቸር አድርጎ ትሞታለች እና መሞቷ እርግጥ ነው እያልከኝ ነው ልጄም ተስፋ የለውም በለኛ ሄዶ የተፈጠረ ነገር አለ እንዴ ሐኪሞቹ ተስፋ እንደሌላት ነገር that ደህና ነሽ የኔ ልጅ ግቢ ግቢ አረፍ በይ አረፍ በይ ቁጭ በይ አቴ እንዳትጠጋኝ እንዴ ልጄ ምንድን ነው ልጄ አንቺ ሻት
አያቴ እንደተመኘሽ አንቺ ሞተሽ የኔን ህይወት አተረፍሽ። አያቴ እወድሻለሁ። በጣም የምጠላ እኔም በጣም ነው የምጠላሽ ከኔ አይበልጥም። ናቲ ምንድነው አንተ አንተ ነው ዳንሳት ዱግራን ያዘው ምንድነው ምን ሆነሽ ነው? ቆይ ይኸውልሽ አንዴ ይኸውልሽ ስሚኝማ ቆይ አንዴ ስሚኝማ ይኸውልሽ እንደ ቀልሽ ነው እንዴ? እኔ እንደዚህ አይነት ቀልድ አልወድም። ገሰል Don't you know,